ሰላም ውድ የኮርነር ስፖርት ተከታታዮች እንደምን አደራችሁ? ሰላም አድራችኋል? ዛሬ ወደ እናንተ ስፖርታዊ ዘገባዎችን ላደርስ ተገኝቻለሁ። ትናንትና የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ብሬንትፎርድ ከዌስትሃም፣ ኒውካስትል ከብራይተን፣ ወልቭስ ከሰንደርላንድ እና አርሰናል ከፉልሃም ያደረጉት ጨዋታዎች ነበሩ። ውጤታቸውን ስንመለከት ብሬንትፎርድ ከዌስትሃም ላለመውረድ እየተጫወተ ያለ ቡድን እንደሆነ ይታወቃል። ቢሆንም ግን ትናንትና ወደ ብሬንትፎርድ ሜዳ አቅንቶ ነጥብ ሳይዝ ተመልሷል። ይህ ደግሞ ለቶተንሃም መልካም ዜና ይመስላል። ብሬንትፎርድ 3-0 በሆነ ውጤት ነው ዌስትሃምን ማሸነፍ የቻለው። ሌላው ኒውካስትል ከብራይተን ያደረጉትን ጨዋታ ደግሞ ኒውካስትል 3-1 በሆነ ውጤት ብራይተን ማሸነፍ ችሏል። ወልቭስ ከሰንደርላንድ ቀደም ብሎ ወልቭስ መውረዱ ቢታወቅም ለሰንደርላንድ ይህ ነጥብ አስፈላጊ ነበር ወደ አውሮፓ ውድድሮች ለመሳተፍ። ቢሆንም አንድ ነጥብ ይዞ መመለስ ችሏል። ሌላው ተጠባቂው ጨዋታ አርሰናል ከፉልሃም ያደረጉት ጨዋታ ነው። አርሰናል 3-0 በሆነ ውጤት አሸንፏል። ተመልሰን ሰፋ ያለ ዳሰሳ እንሰጥበታለን። በጣሊያን ሴሪኤ ዩዲኒዜ ቶሪኖን 2-0፣ ኮሞ ከናፖሊ 0-0 መለያየቱን ተከትሎ ከኢንተር ሚላን አንድ ቀሪ ጨዋታ ያለው ልዩነታቸው ወደ 9 ነጥብ ሰፍቷል። እንግዲህ ጣሊያን ሴሪያው ወደ በሂሳባዊ ስሌት ገና ቢሆንም ወደ ኢንተር ሚላን ያዘመመ ይመስላል። ኢንተር ሚላን ቀሪዎቹን ሁለት ጨዋታዎች የሚያሸንፍ ከሆነ የሴሪኤው ዋንጫ አሸናፊ ይሆናል። ሌላው አትላንታ ከጄኖዋ 0-0 ተለያይተዋል። በቡንደስሊጋ ባየር ሚዩኒክ የቪሰንት ኮምፓኒው ባየር ሚዩኒክ 3-3። ሁሌም ባየር ሚዩኒክን ባየን ቁጥር መቼም ብዙ ጎሎች እንመለከታለን። ጥሩ የአጥቂ ክፍል እንዳላቸው ይታወቃል። 3-3 በሆነ ውጤት ከሃይደንሃይም ጋር ተለያይተዋል። ፍራንክፈርት በሜዳው ሃምበርገርን አዘጋጅቶ ተቀብሎ 2-1 በሆነ ውጤት ተሸንፏል። ሆፈንሄም ከስቱትጋርት 3-3፣ ዩኒየን በርሊን ከኮለን 2-2፣ ቨርደር ብሬመን ከኦግስበርግ 1-3 ኦግስበርግ ቨርደር ብሬመን አሸንፏል። ባየር ሊቨርኩሰን ከአርቢ ላይፕዚግ ባየር ሊቨርኩሰን 4-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ሌላው በፈረንሳይ ሊግ አ ናንትስ ከማርሴይ 3-0 ማርሴይ ማሸነፍ ችሏል። ሌላው ፒኤስጂ ከሎራንት 2-2 ተለያይቷል። እዛ ጋር ሰከንድ ሊግ ቻምፒዮንስ ሊግ ፒኤስጂ ከባየር ሚዩኒክ እንዳላቸው ይታወቃል። ሁለቱም በሜዳቸው ቢጫወቱም ነጥብ ለመጣል ተገደዋል ማለት ነው። ሜንዝ ከኮሞ 2-1፣ ሜንዝን ኒስ ከሌንስ 1-1 በሆነ ውጤት አጠናቋል ማለት ነው። በስፔን ላ ሊጋ ቪያሪያል ከሌቫንቴ ያገናኘው ጨዋታ ቪያሪያል ሌቫንቴ በሰፊ ጎል ልዩነት 1-0 በሆነ ውጤት ማሸነፍ ችሏል። ቫሌንሲያ ከአትሌቲኮ ማድሪድ ቫሌንሲያ 0 አትሌቲኮ ማድሪድ 2-0 መሆኑን በሆነ ውጤት አሸንፏል። አላቬዝ እና አትሌቲክ ቢልባኦ ባገናኘው ጨዋታ በአላቬዝ ሜዳ አትሌቲክ ቢልባኦ 4-2 ማሸነፍ ችሏል። ሌላው ወደ ዋንጫው እየገሰገሰ ያለው የሃንሲ ፍሊኩ ባርሴሎና ነው። በኦሳሶና ሜዳ ተገኝቶ የኋላ ባስቆጠራቸው ሁለት ጎሎች ባርሴሎና 2-1 አሸንፏል ማለት ነው። ይህም እንግዲህ የላሊጋው ዋንጫ አይቀሬ የባርሴሎና መሆኑ አይቀሬ እንደሆነ ይተነብያል ማለት ነው። ከማድሪድ ጋር አላቸው በበርናባው ኤል ክላሲኮ ጨዋታ ቢሆንም ግን ባርሴሎና ያን ተሸንፎ እንኳን ሌሎች ጨዋታዎችን 1-2 ጨዋታ የሚያሳካ ከሆነ የላሊጋው ሻምፒዮን ይሆናል ማለት ነው። እንግዲህ ዋናው ትናንትና የተደረገው ወደ እንግሊዝ ፕሪሚየር ሊግ ጨዋታ እንመለስና አርሰናል ፉልሃምን እንግዲህ 3-0 አሸንፏል። ቀደም ብሎ አርሰናል ዴቪድ ራያን በግብ ጠባቂነት ይዞ ነበረ። በግራ ፉልባክ ካላፊዮሪ፣ የመሃል ተከላካዮቹ እንደምናውቃቸው ዊሊያም ሳሊባ እና ጋብሪኤል ማጋሌሽን ይዞ ነበር። በቀኝ በኩል ዋይትን ይዞ ነበረ። መሃል ላይ በዙቢሜንዲ በጉዳት ምክንያት ስላልተሰለፈ ሉዊስ ስኬሊን እና ዲክላይን ራይስን ይዞ ነበረ። የፊት 10 ቁጥር ላይ ኤዜን፣ በቀኝ ክንፍ ላይ ደግሞ ቡካዮ ሳካን
ቡካዮ ሳካ ብዙ ጊዜ ጉዳት እያስተናገደ እንደነበረ እናውቃለን። ዛሬ ነው እንግዲህ ቋሚ ሆኖ መጀመር የቻለው በፕሪሚየር ሊጉ። ቡካዮ ሳካ በቀኝ በኩል፣ በግራ በኩል ሊሳንድሮ ትሮሳርድ እና የፊት መስመር አጥቂውን ጆከሬሽን ይዞ ገብቶ ነበረ ማለት ነው። የትናንትናውን ጨዋታ ስንመለከተው አርሰናል እጅጉን ያስደመመን ጥሩ ጨዋታ አሳይቶናል ማለት ነው። ትናንትና ስናነሳ አድማጮች ልብ ካላችሁ አርሰናል የፕሪሚየር ሊጉን ዋንጫ እንዳያነሳ ካደረገው ሊያደርገው የሚችለው የኋላው ሜንታሊቲ ከኋላ ያሳለፋቸው የሶስቱ የአራቱ ዓመት ታሪክ እና ከዛም በፊት የነበሩ ታሪኮች እንጂ በተጨማሪም የስነ ልቦና ጉዳይ ካልሆነ በስተቀር የተጫዋች ጥራትና ካላቸው አቅም አንጻር ዋንጫው ወደነሱ መግባቱ ምንም ጥርጥር ወደነሱ ይገባል ተብሎ የሚታሰብ መሆኑ ምንም አከራክርም ነበረ። ትናንትናም ይህንኑ አስመስክረዋል። አርሰናል በዮከሬሽ ጎል 90ኛው ደቂቃ ላይ መምራት ችሏል። ያኔ እንግዲህ ሳካ በቀኝ በኩል ሮቢንሰንን ወደ ግራ ብሎ ወደ ቀኝ በመጠቅለል ያው በእርግጥ ሜዳው አንሸራቶታል። ዮከሬሽ ሮቢንሰንን ካያችሁት ጠቅለል አድርጎ ምትሃቱን ተጠቅሞ ሂዶ ለዮከሬሽ ሰጥቶታል። ዮከሬሽን መገኘት ያለበት ቦታ ላይ በመገኘት የጎላ ባለቤት ሆኗል ማለት ነው 90ኛው ደቂቃ ላይ። ከዛም ውጭ አርሰናል በጣም ጫና ፈጥሮ ነበረ ለማጥቃት ብዙ ጎል እንደሚያስፈልጋቸው በመረዳታቸው ምክንያት በጣም ለማጥቃት ጥረት አድርጎ ነበረ። ጎል ብረት የመለሱበት ጎሎች አሉ። በኋላ ቆይቶ ካላፊዮሪ ከትሮሳርድ የተሻገረለት እንኳን በግሩም ሁኔታ ገጭቶ አገባው ማለት ነው። በኋላ ግን በኦፍሳይድ ሊሻል ችሏል። እረፍት ሊጠናቀቅ ስቶፔጅ ታይም እረፍት ሊጠናቀቅ 4 ደቂቃ ተጨምሮ 54ኛው 45+4ኛው ላይ ስቶፔጅ ታይሙ ላይ ዮከሬሽ ሶስተኛውን ጎል አግብቷል። ከዛ ቀደም ብሎ ሳካ ራሱ የሚያስደንቅ ጥበብ የቅርቡ ማዕዘን ላይ በረኛው ባጠበበበት ላይ ሳካ በ40ኛው ደቂቃ ሌላ ጎል አግብቶ አርሰናል እንግዲህ 3-0 በሆነ ውጤት ፉልሃምን ማሸነፍ ችሏል ማለት ነው። ኤክስጂ ስንመለከት አርሰናል 3.32 ኤክስጂዎችን አስመዝግቧል። ይህ ማለት በጣም ከፍ ያለ ቁጥር ነው። 2 ብረት የመለሰባቸው አጋጣሚዎች ነበሩ። ከዛ ውጭ ግን ፉልሃም እንደ ተጋጣሚ አርሰናል ነው ብለው የመከላከል እንትና አይደለም ይዘው የገቡት በቻሉት አቅም ኦፌንሲቭ ለመሆን ጥረዋል። ቢሆንም ግን አጥቂ ጎል ላይ ምንም የተሻለ ነገር ይፈጥረዋል ለማለት ይቸግራል። 0.43 ፉልሃም እንትን ይዟል ማለት ነው። ኤክስጂ ይዟል ማለት ነው። ይሄ ጨዋታ እንግዲህ ከማንቸስተር ሲቲ ከተከታዩ ማንቸስተር ሲቲ በ6 ነጥብ ልቆና በ4 የጎል ብልጫ ልቆ እንዲቀመጥ አድርጎታል። አሁን አርሰናል የቤት ስራውን ሰርቷል ማለት ይቻላል። እንግዲህ መመልከት ነው የአርቴታ የቡድን አባላቶች በሙሉ ቁጭ ብለው የነገውን ጨዋታ ኤቨርተን በሜዳው ማንቸስተር ሲቲን የሚያስተናግደውን ጨዋታ ቁጭ ብለው መመልከት ነው ማለት ነው። እንግዲህ ጫናው ወደ ሲቲ ያዘመመ ይመስላል። ምክንያቱም 2 ቀሪ ጨዋታዎች ቢኖሩትም ሲቲ አርሰናል ኦሬዲ አሸንፎ ስለሆነ የደረሰው ሁለቱንም ጨዋታዎች በማሸነፉ ምክንያት ሲቲ ላይ ከባድ ጫና ይኖረዋል። ኤቨርተን በሜዳው ቀላል ቲም ባለመሆኑ ምክንያት ለኤቨርተን አስቸጋሪ ለማን ሲቲ ትንሽ አስቸጋሪ ይሆናል ማለት ነው። እንግዲህ ትናንትና ለአርሰናል ደጋፊዎች ጥሩ ምሽት እንደነበረ ግልጽ ነው። አሁን ትናንትና ለአርሰናል የነበረው መጥፎ ዜና የሚባለው ጨዋታው ማለቁ ብቻ ነው አድማጮች፣ ሌላው ነገር አሪፍ ነው ማለት ነው። እና አድማጮች፣ ተመልካቾች ይህ ኮርነር ስፖርትን ሰብስክራይብ በማድረግ እንድትተባበሩኝ ጠይቃለሁ። በሌላ ስፖርቶች ሰፋ ባሉ የስፖርት ትንታኔ እመጣለሁ። አመሰግናለሁ።